ጎዳና ፈተና ያለ ጉዳይ ነው። የቀረበ ይሸሻል፣ ያጀበ ይበተናል፣ እንደዚሁም ያመንከው ይከዳሃል። ይህ ጉዳይ ሰው እስከሆንክ ድረስ አንድ ቀን በሆነ የህይወት ምዕራፍ ላይ የማይቀርልህ ጉዳይ ነው። ወዳጆቼ የቀረቡን እንደቀረቡን ብቻ፣ ያጀቡን እንዳጀቡን ብቻ፣ ያመናቸው እንዳመናቸው ብቻ የማይቀሩበት ጊዜ ይመጣል። የሀገሬ ሰው ሲናገር አመሻሽ ላይ ጥላም ይከዳል ብሎ እንደሚናገር በህይወት መንገድ ላይ ፈተና የማይቀር ጉዳይ ነው። በትዳር፣ በስራ፣ በአገልግሎት፣ በመውጣትና በመግባት በልዩ ልዩ መንገድ ፈተና ይገጥመናል። ጌታ ኢየሱስ ክርስቶስ በኔ ያመንክ ዕለት ጸጥ ባለ ባህር ላይ እንደምትቀዝፍ መርከብ ጎዳና ይቀናልሃል ብሎ ቃል አልገባልን። ይልቁኑ ፈተና ሊጠብቀን እንደሚችል አጥብቆ በተደጋጋሚ ለደቀ መዛሙርቱ በተናገረው ሐሳብ ላይ ማየት እንችላለን። ስለዚህ ጌታ ኢየሱስን ከተቀበልንበት ጊዜ ጀምሮ ይስተካከላል ያልነው እየተዘበራረቀ፣ ይቀናል ያልነው እየተጣመመ፣ ይረዳናል ያልነው በላያችን ላይ ልክ እንደ መሰላል መወጣጫ እያደረገ የምናልፍባቸው ጊዜያቶች እጅግ ብዙ ናቸው። ነገር ግን እንድታቁም ፈልገው ነገር ቢኖር ሐዋርያው ጳውሎስ በዚህ ቦታ የተናገረው ያለፈውን እየረሳው የትላንትናውን እየረሳው የፊቴን ለመያዝ እዘረጋለሁ ብሎ እንዳለ ብዙዎቻችን የትዝታ እስረኞች ነን። የትላንት ጉዳት እስረኞች ነን። የትላንት ህመም እስረኞች ነን። የትላንት በደል እስረኞች ነን። ስለዚህ ወደፊት ለመሄድ አልቻልንም። ወደፊት ለመሄድ አቅም አጥተናል። የእግዚአብሔርን በረከት ጌታ ያዘጋጀልንን ታላቅ ህይወት ለመቀበል እንዳንችል ትላንትናችን ወደ ኋላ እየጎተተ ያሰቃየናል። ወዳጆቼ ፈተና በገጠመን ቁጥር ለስፍራው ለጊዜውና ለሁኔታው አላስፈልግም የሚል አስተሳሰብ ለስህተት ይዳርገናል። ሁልጊዜ እንደዚህ እናስባለን። ችግር ሲገጥመን፣ መከዳት ሲገጥመን፣ ፈተና ሲገጥመን በቃ እኔ ለዚህ ሁኔታ አላስፈልግም ማለት ነው፣ እኔ ለዚህ ጊዜ አላስፈልግም ማለት ነው፣ እኔ ለዚህ ስፍራ አላስፈልግም ማለት ነው የሚል አቆጣጠር ውስጥ እንገባለን። በዚህ ጊዜ ለስህተት እንዳረጋለን። ምንም እንኳን ፈተና፣ ምንም እንኳን ያልጠበቅነው የህይወት ጉዳይ ቢገጥመንም በእርግጠኝነት ይሄ ማለት በቃ እኛ መሞት አለብን፣ እኛ እዚህ አካባቢ አናስፈልግም፣ እኛ ለዚህ ሁኔታ አንመጥንም ማለት አይደለም። ለስራ፣ ለስኬት፣ ለበረከትና ለድል፣ ለመልካም ህይወት ራሳችንን እንደማንመጥን እኔ ለዚህ ህይወት ዲዘርቭ አላደርግም ብለን እስክንቆጥር ድረስ የምንደርስባቸው ጊዜያቶች ጥቂት የሚባሉ አይደሉም። በዘመናችሁ ሁልጊዜም ይሄንን ከህይወታችሁ እንድታስወግዱ በጌታ ፍቅር ጠይቃችኋል። የቱንም ያህል ከባድ ፈተና ይግጠማችሁ፣ የቱንም ያህል በአስቸጋሪ የህይወት መንገድ ላይ እለፉ፣ በዛ ሁኔታ ውስጥ እናንተ ለዛ ሁኔታ፣ ለዛ ጊዜና ለዛ አካባቢ፣ ለዛ ስፍራ አታስፈልጉም ማለት እንዳልሆነ እንድታውቁ ፈልጋለሁ። ልብህ በሚቆስልበት ጊዜ፣ የልብ ቁስል በሚገጥምህ ጊዜ ራስህን እዛ ሁኔታ ላይ የምታቆየው ከሆነ ከሰዎች በላይ እርምጃን የምታደናቅፈው አንተ ነህ። ብዙ ጊዜ እርምጃችን ተደነቃቅፎ የቀረው በሰዎች አሉታዊ ጣልቃ ገብነት አይደለም። የልብ ቁስል ሲገጥማችሁ፣ ባመናችሁ ስትከዱ፣ የቀረባችሁ ሲሸሻችሁ፣ ወይንም ደግሞ ያጀባችሁ ሲበተን እና በልብ ስብራቱ ስትገቡ በፍጹም እዛ ሁኔታ ላይ ራሳችሁን አታቆዩ። እዛ ሁኔታ ላይ ራሳችሁን የምታቆዩ ከሆነ፣ እዛ ሁኔታ ላይ ራሳችሁን የምታቆሙ ከሆነ ከሰዎች በላይ፣ ከከፉባችሁ በላይ፣ ከጨከኑባችሁ በላይ፣ ከከዷችሁ በላይ፣ መጠቀሚያ ካደረጓችሁ በላይ የነገውን የህይወት መንገዳችሁን የምታደናቅፉት እናንተ ራሳችሁ ናችሁ። ምናልባት እነዛ ወዳጆቻችን፣ ምናልባት እነዛ ያመናቸው ሰዎች አንድ ጊዜ ሊሆን ይችላል የመቱን። እኛ ግን እዛ በተመታንበት ቦታ ላይ የምንቆይ ከሆነ በተደጋጋሚ ጊዜ ራሳችንን በራሳችን መንገዳችንን ለማደነቃቀፍ ፈልገን መርጠን አሳልፈን ሰጥተናል ማለት ነው። ስለዚህ እንድታውቁ ፈልገው ጉዳይ እንደዚህ ነው። ያለፈውን መርሳት፣ የትናንትናውን መተው፣ ወደሚቀጥለው የህይወታችሁ ምዕራፍ ለመሄድ ወሳኙ እርምጃ። በፍጹም በትናንትናችሁ እንዳትታሰሩ። አይደለም በጉዳታችሁ፣ አይደለም በስብራታችሁ፣ በስኬታችሁ፣ ትናንት ላይ በነበራችሁ ድል፣ ትናንት ላይ በነበራችሁ በረከት እንኳን በፍጹም እንዳትታሰሩ ዛሬ እነግራችኋለሁ። ለዚህ ነው በጣም ብዙ ሰዎች ሲመቱና ሲቆስሉ ያልጠበቁት ነገር ሲገጥማቸው እዛ አካባቢ ድንኳን ተክለው ማልቀስ፣ ማስለቀስ፣ መላቀስ፣ ሰዎች መሰብሰብ፣ ስለዛ ነገር ማውራት ደስ ይላቸዋል። በፍጹም
ልባችሁ በቆሰለ ጊዜ ልባችሁን ባቆሰለው በዛ ሁኔታ ራሳችሁን፣ ስሜታችሁን፣ መንፈሳችሁን፣ ሐሳባችሁን ለማቆየት አትምረጡ። ከዛ ቦታ ዞር ማለት፣ ከዛ ቦታ ፈቀቅ ማለት፣ ያንን ትቶ ለአዲስ የህይወት ምዕራፍ መዘጋጀት የተባረከና የድል አድራጊ ህይወት ዋነኛ መገለጫ ነው። ልታጣው የማይገባህን ነገር አጥተው ሊሆን ይችላል። ልታጣው የማይገባህን ልታጣው የማትፈልገውን ነገር አጥተው ሊሆን ይችላል። በዚህም ጊዜ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ይኖርብሃል። ልክ ልታጣው የማይገባህን ነገር ስታጣ፣ ልክ ያልጠበቀው ነገር በህይወት ሲሆን ወዲያው ማሰብ ያለብህ ነገር ምንድነው? እንደዚህ አይነት አጋጣሚ በህይወት ውስጥ ሊኖር እንደሚችል እንዳለ። ከዛ ሲቀጥል ደግሞ አምላክ ካጣኸው ነገር በላይ፣ ከራቀቅ ነገር በላይ፣ ከሄደው ነገር በላይ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ነው ያለብህ። ይሄን ነገር ሳላጣው ሳልፈልገው ካጣሁት፣ ይሄን ነገር ሳልጠብቀው በህይወቴ ከሆነ there is something እግዚአብሔር ከዚህ የሚበልጥ ነገር እያዘጋጀልኝ ነው ብለህ ማመን ያለብህ ማሰብ ያለብህ እንጂ የመጨረሻውን ነገር እንዳጣ እንዳይሰማ። ይገርምሃል፣ ይሄ ያጣኸው ነገር፣ የተወሰደው ነገር፣ የሄደው ነገር የመጀመሪያ እንጂ የመጨረሻው ቨርዥን አይደለም። ኒው ሞዴል አለው እግዚአብሔር። አዲስ ብራንድ አለው እግዚአብሔር። አዲስ አለው የኔ ጌታ። እንዴት አይነት ነገር ነው ባካችሁ! አሜን ይባላል። ልታጡት የማትፈልጉትን ሪሌሽንሺፕ ያጣችሁ፣ ልታጡት የማትፈልጉትን ወዳጅ ያጣችሁ፣ ልታጡት የማትፈልጉትን ስራ ያጣችሁ፣ ይሄ ያጣችሁት ነገር ማለት ማሰብ ያለባችሁ እንደዚህ አይነት አጋጣሚ በህይወት መንገድ ላይ እንዳለና እግዚአብሔር ከዚህ የበለጠ ትሩፋት ያለው ስራ፣ ከዚህ የበለጠ ትሩፋት ያለው ሪሌሽንሺፕ፣ ከዚህ የበለጠ ትሩፋት ያለው አገልግሎት ከፊት ለፊታችሁ እያዘጋጀላችሁ እንደሆነ ማን ያውቃል? አምላኬ ያለ ነገር፣ አባቴ ያለ ምክንያት የኔ ጌታ እንዲሁ ዝም ብሎ ነገሩን አንጎዳግዶም። ይገርምሃል፣ ትናንት የሰጠህን ዛሬ ከተቀበለ ነገ አዲስ ሊሰጥህ መለኮት ተዘጋጅቷል ማለት ነው። ከፍተኛ የመንግስት ኃላፊዎች፣ ጥሪ የተደረገላቸው የሃይማኖት አባቶች፣ ኮር ዲፕሎማቶች፣ በጌታ በኢየሱስ ስም የፓርላማ አባላት አሜን በሉ። የሚበልጥ ትሩፋት ያለው ነገር እግዚአብሔር እያዘጋጀ ነው ማለት ነው። ስትጠቅመው የነበረ ሪሌሽንሺፕ ካጣኸው ከዚህ በኋላ የሚበልጥ ትሩፋት ያለው የሚጠቅም ሪሌሽንሺፕ፣ የሚጠቅም ስራ እግዚአብሔር እንደዚህ አይነት ነገር እያዘጋጀ እንደሆነ እያዘጋጀ የሚሰማኝ ሰው ካለ እያዘጋጀ ነው። ስለዚህ አንተ ዝም ብለህ ትላንትና ላይ ተጣብቀየ ያትበር ነሶፍት አትጨርስ። ዝም ብለህ ፊትን አታጥቁር፣ እንባ በፊትህ ታበላሽ። አንተ ነግሬሃለሁ። የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። የቆሰልክበት አካባቢ አትቆይ። የተሰበርክበት አካባቢ አትቆይ። ያቆሰሉ ሰዎች አካባቢ አትቆይ። ጉዳትን በማስታመም የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። ተው፣ ያለፈውን እማትተው ከሆነ የጎዱ ሰዎች ዳግመኛ እንዲጎዱ እድል እየሰጣቸው፣ ያቆሰሉ ሰዎች ዳግመኛ እንዲያቆስሉ እድል እየሰጣቸው ነው። የመቱ ሰዎች ዳግመኛ እንዲመቱ እድል እየሰጣቸው ነው። ያለፈውን አለ ጳውሎስ እየረሳው የትላንትናውን እየረሳው የሆነውን እየረሳው የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። እዛ አካባቢ እጥፍ ነው። ዞር እዛ አካባቢ አለበርሳ ህመምን አንቀልባ ገዝተህ የምታስታምመው ከሆነ የጎዱ ሰዎች ሁሌ እንዲጎዱ፣ የሰበሩ ሰዎች ሁሌ እንዲሰብሩ፣ ያሳመሙ ሰዎች ሁሌ እንዲያሳምሙ እድል እየሰጣቸው ደጋግመህ በለኝ እያልከው ነው። በፍጹም እንደዛ እንዳታረግ። ህይወት በጎዳናዋ ላይ ፈተና ያለ ጉዳይ ነው። የቀረበ ይርቃል፣ ያመንከው ይከዳል፣ ያጀበ ይበተናል። በዚህ ጊዜ አንተ ማድረግ ያለብህ ነው የራቁ ሰዎች፣ የጎዱ ሰዎች፣ የካዱ ሰዎች አካባቢ እየቆየ ህመምህን ማባበስ አይደለም ያለብህ። ያለፈው መርሳት ነው ያለብህ። አሁን አንዳንዶቻችሁ ይገርማቸዋል፣ አይረሱም።
ከዚህ የተነሳ ሰይጣን ይገርማቸዋል። ሁልጊዜ እየመጣ ይጎበኛቸዋል። ሁልጊዜ እየመጣ ይጎበኛቸዋል። ሁልጊዜ እየመጣ ያሰቃያቸዋል። በትዝታ ያሰቃያቸዋል። ያ የትላንትናው ሪሌሽንሺፕ ሄዷል። ያ የትላንትናው ብዙ ነገር ሄዷል። ይገርማቸዋል። ሰዎቹ ግን እዛው ውስጥ ስለቆዩ ሰይጣን እየመጣ ያሰቃያቸዋል፣ ያሳምማቸዋል። እንቅልፍ ያጣሉ፣ ሰላም ያጣሉ፣ ደስታ ያጣሉ፣ መሳቅ አይችሉም። በጣም በስቃይ ውስጥ ነው የሚኖሩት። ያለፈውን መርሳት ወዳጄ፣ የቀበሩን ሰዎች መውጫ፣ የጣሉን ሰዎች መነሻ ለማድረግ መጣጣር ለዳግም ጸጸት ራስን መዳረግ። do you think that የቀበሩ ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች መነሻ ይሆኑኛል ብለህ እንዳታስብ፣ በፍጹም እንዳታስብ። እንደዚህ የምታስብ ከሆነ የቀበሩክ ሰዎች መውጫ ይሆኑኛል ብለህ የምታስብ ከሆነ የጣሉክ ሰዎች መነሻ ይሆኑኛል ብለህ የምታስብ ከሆነ እንደገና ለመጸጸት እድል እየሰጠ ነው። እንደገና ለመጸጸት ሁኔታዎችን እያመቻቸ ነው። ማድረግ ያለብህ ትናንትና ከላይ ቆርጠ መጣል። ማድረግ ያለብህ እዛ አካባቢ ዳግመኛ ላለመገኘትና አዲስ ምዕራፍ ለመጀመር መዘጋጀት። ባጣኸው ነገር አዝነህ ሊሆን ይችላል። እያዘንክ መኖር ግን ልብ እያዘንክ መኖር ግን ተገቢ አይደለም፣ ትክክል አይደለም። ባጣኸው ነገር፣ ባጣኸው ወዳጅነት፣ ባጣኸው ፍቅረኛ፣ ባጣኸው ቤተሰብ፣ ባጣኸው ስራ፣ ባጣኸው ብዙ ነገር አዝነህ ሊሆን ይችላል። ትክክል ነው ማዘን፣ ትክክል ነው ማለት ግን እያዘንክ መኖር ተገቢ ነው ማለት አይደለም። ባጣኸው ፍቅረኛ እያዘንክ ራስን ማጣት የለብህ። ባጣኸው ስራ እያዘንክ ራስን ማጣት የለብህ። ባጣኸው ወዳጅ እያዘንክ ራስን ማጣት የለብህ። ባጣኸው ንብረት እያዘንክ ራስን ማጣት የለብህም። ከንብረት በላይ ኢምፖርታንት ህይወት ነው። ከወዳጅ በላይ ኢምፖርታንት በሰማይ ያለው ወረት በማያውቀው መውደድ የወደደ ነው። እሱ ነው ኢምፖርታንት። አንተን ነገር ስታጣ ያምህም አይደለም ያምሃል። ነገር ግን አታስንም አይደለም ታዝናለህ። ማዘን ትክክል ቢሆንም እያዘንክ መኖር ግን ተገቢ አይደለም። ብዙ ሰው እያዘነ ነው የሚኖር። ባጣው ነገር እያዘነ እናቱን አጥቷል እያዘነ ይኖራል። አባቱን አጥቷል እያዘነ ይኖራል። አባትን በማጣት ማዘን ትክክል ቢሆንም ባጣው በዛ ደግሞ ራስን ማጣት፣ ጤናህን ማጣት፣ ሰላምህን ማጣት ትክክል አይደለም። ትክክል አይደል? ወዳጆቼ አጠገባችሁ ያለውን ሰው ለአዲስ ምዕራፍ ተዘጋጅ በሉት። ለአዲስ የህይወት ምዕራፍ ተዘጋጅ በሉት። እግዚአብሔር እኮ ነው እንዲህ የሚላችሁ፣ ለአዲስ የህይወት ምዕራፍ ተዘጋጁ። አዲስ ቻፕተር ሊከፈት ነው በህይወታቸው። ኒው ሲዝን እየመጣ ነው። አዲስ ምዕራፍ እየመጣ ነው። እግዚአብሔር ነው እያለ ያለው። ተወው የትናንቱን፣ ተወው። የአገሬ ሰዎች ሲተርቱ መተው ነገሬን ከተተው ይላል። መተው ነገሬን ከተተው ይላል። ራስን በተጎጂነት ወንበር ላይ የምታስቀምጥ ከሆነ ህመም ወደ ውስጥ እየገባ አጥንትን ያመነምነዋል፣ ተመነምናል። በቃ አንዳንድ ሰዎች ራሳቸውን በተጎጂነት ወንበር ላይ አስቀምጠዋል። ከዚህ የተነሳ አጥንታቸው እስኪመነምን ድረስ እየከሱ ነው ያሉት። ራስን በተጎጂነት ወንበር ላይ ለምን ታስቀምጣለህ? ህይወት እንደሆነ በተጎጂና በጎጂ የተጠናከረች ዳንቴል ናት። በእነዚህ በሁለት ነው የምትሰራው። በጎጂና በተጎጂ በሚባሉ እንደዚህ ተደርጋ የምትቀናበረው እና ራስን በተጎጂነት ወንበር ላይ ማስቀመጥ ምናልባት ለጥቂት ጊዜ ሰዎች ከንፈር እንዲመጡ ሊያደርግ ይሆናል እንጂ ህይወትን ወንዝ አሻግረው የሆኑ ሰዎች ሲያገኙ ውይ እያሉ ምናልባት ከማኪያቱ ያለፈ ግብዣ በህይወትክ ላይ ምንም አይጨምርልህም። ባጣው ነገር ዝም ብለህ እያልክ ብዙ ሰዎች ያጡትን ነገር እያሰቡ ነው የሚጠጡት። ያጡትን ነገር እያሰቡ ነው የሚቅበሰበቱት። ያጡትን ነገር እያሰቡ ነው ህይወታቸውን ያጡት፣ ሰላማቸውን፣ በረከታቸውን፣ ደስታቸውን ያጡት። ያጣውን ነገር እያሰብክ ራስን አትጣ፣ ሰላምን አትጣ፣ ህይወትን አትጣ። በፍጹም ራስን በተጎጂነት ወንበር ላይ አታስቀምጥ። ይሄን ካደረክ ህመም ወደ ውስጥ እንዲገባ ከፈቀድክ እምትመነምነው አንተ ነህ። በመሰረቱ ችግር ወደ አንተ እንዳይመጣ መከልከል አትችልም። መቀዳት ወደ አንተ እንዳይመጣ መከልከል አትችልም። መተው ወደ አንተ እንዳይመጣ መከልከል አትችልም። ጉዳቱ ግን ወደ ውስጥ እንዳይገባ መከልከል ትችላለህ። የልብ ስብራት በሚገጥምህ ጊዜ፣ የልብ ቁስል በሚገጥምህ ጊዜ በፍጹም እዛ ሁኔታ ላይ በመቆየት ጉዳትን ወደ ውስጥ አስገብተህ አጥንትን እንዲመነምን፣ ሞገስን እንድታጣ፣ ክብር እንዲጎድል መፍቀድ የለብህም። መንገዱን ጨርቅ ያርግለት። ለዚህ ደግሞ ጥሩ ምሳሌ ዳዊት ነው። ዳዊት
መተውን ተክኖበታል። መርሳትን በደንብ ያውቅበታል። ይገርማችኋል። ካስታወሳችሁ ሳሙኤል ንጉሥ ሊቀባ ወደ እሴይ ቤት በመጣ ጊዜ ዳዊት አልተጠራም ዳዊት እና በመጨረሻ ጊዜ እግዚአብሔር ሳሙኤልን ግድ ብሎት ዳዊት ካለበት ቦታ ተጠርቶ ሲመጣ ለምን አልጠራችሁኝም ብሎ አልተቆጣም። ዳዊት በመረሳቱ አልተቆጣም። አባቱ እሱ ላይ ባሳየው ንቀት አልተቆጣም። እንደ ሰው ባለመቆጠሩ አልተቆጣም። በመናቃ አትቆጣ፣ በናቁ ሰዎች አትቆጣ፣ ትተው በሄዱ ሰዎች አትቆጣ፣ በካዱ ሰዎች አትቆጣ። መተው ተካንበት፣ መርሳት ወቅበት። ያንን ማትረሳ ከሆነ ያለፈውን ማትተው ከሆነ የሚመጣውን መቀበል አትችል። ከአሮጌው ማትፈታ ከሆነ ከአዲሱ መጋባት አትችል። ወዳጆቼ ለጥንካሬያችሁ ማረጋገጫ ከማንም አጠብቁ። ሰው ማረጋገጫ ቢሰጣችሁም አለመቻላችሁን ነው የሚነግራችሁ። በእርግጠኝነት ይሄን ነግራችኋለሁ። ስለዚህ ወደ አስጨነቀ ፈተና ተጠጋ። ትችለዋለህ እንጂ አይችልም። ታልፈዋለህ እንጂ አይጥልህም። ምንም ነገር ወደ አንተ ሊመጣ ይችላል። ይሄ የመጣው ነገር አንተ ትችለዋለህ እንጂ እሱ አይችልም። ታልፈዋለህ እንጂ አይጥልህም። እኔ ደግሞ ሩቅ ሆኖ ከሚያስፈራራ ነገር ጠጋ ብሎ የሚሞክር ነገር ይሻለኛል። ይገርማል። የጠላቶቻችሁን ትችት በዳክዬ ላይ እንደፈሰሰ ውሃ ቁጠሩት። የወዳጆቻችሁን ትችት፣ ያመናችኋቸውን ሰዎች ክዳት በዳክዬ ላባ ላይ እንደፈሰሰ ውሃ ቁጠሩት። ዳክዬ በውሃ ላይ ስትዋኝ ላባዋ ላይ ውሃ ቢፈስ ለመስጠሟ ምክንያት ሊሆን አይችልም። ቀጥላ ነው የምትንሳፈፍበት፣ ቀጥላ ነው የምትዋኝበት፣ ቀጥላ ነው በላዩ ላይ የምትሄድበት። መቁጠር ያለብህ ሰዎች ስላንተ የሚሰጡትን አስተያየት መቁጠር ያለብህ ልክ በዳክዬ ላባ ላይ እንደፈሰሰ ውሃ ነው። ያለፈውን መርሳት እንዴት ኑሮን እንደሚያቀል፣ እንዴት ህይወትን እንደሚያቀል ያለፈውን መተው። አንዳንዶቻችሁ 100 ኪሎ ጤፍ ብትሸከሙ ይሻላችኋል እነዛን ሰዎች ከምትሸከሟቸው። ወዳጆቼ አንድ በ30ዎቹ የእድሜ መጀመሪያ ላይ የሚገኝ ወጣት ለአባቱ አጭር ደብዳቤ ጻፈለት እንደዚህ የሚል አባባ እንድልህ ትፈቅዳለህ ወይ? አባቴ እንድልህ ትፈቅዳለህ ወይ? እኔ ሁል ጊዜ አንተ አባቴ እንድልህ ባትፈቅድልኝም ሁል ጊዜ በህልሜ አይሃለሁ። ህልሜን እኔ ራሴ እንኳን መከልከል አልቻልኩም። እናም ጥሩ ደረጃ ላይ ደርሻለሁ፣ ብትፈቅድልኝ ላይክ እናፍቃለሁ ብሎ ደብዳቤ ጻፈለት። ከልጅነቱ ጀምሮ የተወው ነው። ብትፈቅድልኝ ላይክ እናፍቃለሁ፣ አሁን ጥሩ ደረጃ ላይ ደርሻለሁ፣ ህልሜን ራሱ መከልከል አልቻልኩም፣ ሁልጊዜ አይሃለሁ ብሎ ደብዳቤ ጻፈለት። ለደብዳቤው ምላሽ ያጣ ይሄ ወጣት ልጅ የአባቱን አድራሻ አፈላልጎ አገኘ። በሩን ሲያንኳኳ በሩን የከፈተችው ሴት እንዳየችው አባቴ ሊያናግር ፈቃደኛ አይደለም ብላ ዘግታበት ገባች። ከዛ ጊዜ በኋላ ዳግመኛ ሄዶ አላስቸገረውም። ጓደኛው እንዴት ዳግመኛ አልሄድክም አለው። ድሮም ቢሆን የአባቴን ንቀት ረስቼው ነበር ምኖረው አለ። ብታገኘው ኖሮ ምን ትለው ነበር አለው። ሰላም መሆኔን ነግረውና አራቱን የልጅ ልጆቹን እንዲያ ይጋብዘው ነበር አለ። አሁን ታዲያ የቀረበት ማን ነው? በረከቱን ያጣው ማን ነው? ንቀትን እንደመናቅ ያለ መታደል የለም። ንቀትን እንደመናቅ ያለ በረከት የለም። ዳዊት ጎልያድ እስራኤልን በተገዳደረ ጊዜ ከአባቱ መልእክት ተቀብሎ ወንድሞቹን ደህንነታቸው ሊጠይቅ በመጣ ጊዜ እስራኤል ሁሉ በተሸበረ ጊዜ ከንጉሱ እስከ ተራ ወታደር በተጨነቁ ጊዜ እያናገረ እያለ ይሄ ሸለፈታ ምንድነው እያለ ወንድሙ መጣና ደስ ያለ የልብን ትቢት አቃሏል ሄድና ሲለው ንቀትን እንደመናቅ ዳዊት ነው የሚያቀበት የሚችልበት ትቷት ዞር አለ። ዞር መቻሉ በቃላት ሊያስረዳ ከወንድሙ ጋር አልታገለም። ዞር ሳኦል ራሱ ይገርማቸዋል። በዳዊት ቀንቶበት እየዘመረለት ቀስት ይወረውርበት ነበር። ይገርማ ታዲያ የቀረበት አባስ ወይስ ልጅ?
ጎበዝ ወይስ ልጅ? የቀረበ ሲርቅህ፣ ያጀበ ሲበተን፣ ያመንከው ሲከዳ የቀረባቸው እነሱ እንጂ አንተ አይደለም። በረከት ያመለጣቸው እነሱ እንጂ አንተ አይደለም። እነሱ የማያስተኛ ነገር ተናግረው ወደ ቤታቸው ገብተው ተኝተዋል። ሰላምን መጠበቅ ያለብህ አንተ ነህ። የማያስተኛ የማያስበላ የማያስጠጣ ነገር ሰጥተው ገብተው ወደ ቤታቸው በልተው ጠጥተው ተኝተዋል። ለዚህ ነው ብዙዎቻችሁ ሰው ባላችሁ ነገር ትከረከራላችሁ። እነሱ ሰጥተዋችሁ ተኝተዋል። አንተ ነህ ሰላምን ማስጠበቅ ያለብህ። አንተ ነህ ሰላምን ማስጠበቅ ያለብህ። ትላንትናህን እማትተው ከሆነ ነገህን አትኖረው። ሻሸመኔ አንድ ቤት ነበረኝና ልሸጠው ስል ወዳጄ ደስ ያለኝ ይሄን ሸጠህ በህይወት ትኖራለህ አለኝ። እዚህ ከተማ ያሉ ፎቆችን ጠቅላላ እኔ ነው የምገዛቸው፣ ጠብቀኝ አልኩት። አሁን አንዳንዶቻችሁ በፍጹም ትላንትናችሁ መቶ አትፈልጉም። በቃ እንደ ገጠር ወፍጮ እየየ ማለት ከጀመራችሁ አታቆሙ። ነገርኩ። እነሱ ማያስተኛ ነገር ሰጥተው ቤታቸው ገብተው ተኝተዋል ስልህ እነሱ ማያስበላ ነገር ነግረው እዚህ ይወል እንትና ቁርጥ ቤት ገብተው እየቆረጡ ነው ስልህ አንተ ቁርጥ ብለህ በቃ ዘንድሮ ብለህ እነሱ እየቆረጡ ነው ስልህ ሰላምን ማስጠበቅ ያለብህ አንተ ነህ። ያሁን ያለፈውን የምትተው ለምንድን ነው? ሰላምን ለማስጠበቅ ነው። አንደኛ በእርግጠኝነት ባለፈው ነገር ላይ ቁመት አትጨምርም፣ ቁመት አትቀንስም። ባለፈው ነገር ላይ ምንም ለውጥ ማምጣት አትችልም። ወዳጅ የምጽፉ ሰዎች ካልተው ናቸው የማይተውን ብዙ ነገሮች አሉ። ስንተዋቸው ብቻ የሚተውን ካልተው ናቸው የማይተውን ብዙ ነገሮች አሉ። በተለይ እዚህ ያላችሁ ሴቶች ኢትዮጵያዊ ወንዶች ካልተዋቸዋቸው አይተዋችሁ። ሄደ ስትይ ይመጣ ኡፍ ተገላገልኩ ስትይ እኔን ነው ይላል። ጠራሽኝ ይላል። ካልተው ናቸው የማይተውን ብዙ ነገሮች። አሁን ብዙዎቻችሁ ለህመም የተዳረጋችሁት ትላንትናችሁን አዝላችሁ ተሸክማችሁ ስለምትኖሩ ነው። ስተዋቸው ይተዋሉ። ስተዋቸው ደግሞ ስማ ጻፍ እንዲህ ብለህ ቂምና መርዝ አንድ ነው፣ እያደሩ ይመረቅዛል። ቂምና መርዝ አንድ ናቸው፣ እያደሩ ይመረቅዛል። እኔ ይኸውላችሁ አርብ ኢየሱስ እንዲገባችሁ ኢየሱስን እንድትወዱት ማስተማር፣ እሁድ የመጽናናት ወንጌል ነው ማስተማር። ይሄን ታውቁ። አርብ ወንጌሉን ነው ማስተማር፣ እሁድ የመጽናናት ወንጌል ነው ማስተማር። እንድትጽናኑ ፈልጋለሁ። አዲስ ህይወት እንድትኖሩ ፈልጋለሁ። ናቂምና መርዝ እያደረ ይመረቅዛል። ደግሞ ስሙኝ እበሏ ከኔ ጋራችሁ ለመተው ደግሞ ደረጃ አታውጡ። ጻፉ። ለመተው አሁን እኮ ትተዋላችሁ እኮ። አሁን ዋናው ጉዳይ እኮ ይሄ ትተዋላችሁ እኮ። ለመተው ግን ደረጃ ታውጣላችሁ። እሷንማ ተዋት። እሷን እንዲህ አርጎ እንትናንተዋል አሸተናንቶ ከዛ ለመተው ደረጃ አታውጡ። ደረጃ ለቡና እንጂ ለበደል የለም። ጻፉ። ታጥቦ የተቀሸረ ደረጃ አንድ ቡና ነው እንጂ የሚባለው የበደል ደረጃ የለውም። እማትተው ከሆነ አዲስ ምዕራፍ ኤክስፔክት እንዳታረግ። አሁን ባልና ሚስቶች ብዙ ጊዜ ሚስቶች አይረሱትም ግን አያነሱትም። ብዙ ሚስቶች ችግር አይተውም። አንተ እኮ ረስተኸው በስመ አብ ወልድ ብለህ የረሳው ጉዳይ ልክ ጠብ ሲጀመር የዛሬ
9 ዓመት አባዬ ሞታ ቀብር ላይ በላ እንዴ በኢየሱስ ክርስቶስ እንዲህ በላይ እንዲህ አድርገኝ እሱን ማረሰው ራሱ ባላ ሚስቶች ነው ሲጣሉ እኔ አሳለው እኔ እንደባ አረስ ሁለት ምድባ ይከፈል ተከፍሉ እዚህ ይረሳት ማለት እንደዛ ባለ የለም ለመተው ደረጃ አታውጣ ደረጃ ለቡና ጤነኛ የሰውነት ክፍሎች እንዲኖሩ ከፈለክ ተው። ለምን ብዙ ኢትዮጵያዊ ስሚለው ብዙ ኢትዮጵያዊ ቢበላም ይላል ባይበላም ጨጓራ በዋነኛነት መገለጫ ጨጓራ ምግብ እንዲፈጭ ነው የተፈጠረው። ሰው ከከተትክበት ቼንቶ ነው የምትሆኑ። በቃ ዝም ብለህ ማታውን ያለብህ። እኔ ዛሬ ጸለይኩላችሁ ከዚህ ቤት ስትወጡ የቱ ጋር እንደረሳችኋቸው ሳታውቁ ካሮጌው ጉዳይ ትከላከላላችሁ። አታካት እረስታችሁ እግዚአብሔር ምስክር በጌታ በኢየሱስ ክርስቶስ የሚከብድባችሁን ሸክም እያራገፋችሁ የእምነትን ሩጫ ከፊት ይልቅ በፍጥነት እየሮጣችሁ ወደፊት መሄድ ይሆንላችሁ። እዚህ በረፓርኩና አሜን ባሉ። ምክንያቱ ሁኔታው አይነቱ ይለያይ እንጂ ጉዳት ያልደረሰበት ሰው በምድር ላይ የለም። የጉዳቱ መጠን ይለያያል እንጂ ህመም ያላስተናገደ ሰው የለም። ትናንትና መተው ኑሮዬን ከተተው እንዳለ ያገሬ ሰው ለመተው ደረጃ አታውጡ። እኔ አንድ ጊዜ አንድ ገጣሚ እንደዚህ ብሎ ገጠመ። እንዲህ ብሎ ገጠመ። መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው ብሎ ገጠመ። መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው። ተመራዡ መርዙን ረስቶ መረዘው። መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው። በሉስቲ እንደገና መርዝ ተመራዡን በሉስቲ መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው። ጻፉ እንደዚህ ብላችሁ ረስቶ መመረዝ የሚባል ነገር አለ። ፈረንጆቹ እንደሚሉት to kill it ignore it እንደሚሉ ልትገለው ከፈለክ እርሰው። እንዲህ ብላችሁ ጻፉ። ለህይወታችሁ መተውን መመሪያችሁ ይቅርባይነትን መርሃችሁ ይቅርታን መሰረታችሁ አድርጉ። መተውን መመሪያችሁ ይቅርባይነትን መርሃችሁ ፍቅርን መሰረታችሁ አድርጉ። ሳኦል በዳዊት ላይ ይቀናበታል። በጦር ወግርውሮ ሊገለው ሞክሯል። ግን ዳዊት በትህትና ረስቶታል። እንዲህ ብላችሁ ጻፉ። በትህትና መርሳት የሚባል ነገር አለ። በትህትና ሳትጣሉ ጠብ የለም፣ ጭቅጭቅ የለም፣ ጠላትነት የለም። ሳትጣሉ በትህትና አርፋ መውረድ የሚያቅሰዋል። አርፋ መውረድ ማለት ታክሲው እየሄደ ይጠራሉ። ከዛ ልክ ታክሲው እየሄደ ይወርዳሉ። እና አርፋ የሚወርድ ሰው ወደፊት አይደለም የሚሮጠው ነው፣ ወደ ኋላ ነው የሚሮጠው። ወደ ኋላ አይደለም የሚሮጠው፣ ወደፊት ነው የሚሮጠው። ስለዚህ ብለው ያደረገው መኪናው እንደዚህ እየሄደ አርፋ መውረድ የሚባለው አወራረድ እየሄደ መውረድ ማለት ነው። እየሄደ ስትወርድ መውረድ ያለብህ ወደ ኋላ ሮጠ ሳይሆን ወደ መኪናው ወደሚሄድበት ነው። ምክንያቱም መኪናው እየገፋ ስለሆነ ማድረግ ያለብህ አንተ ወደፊት ነው መሮጥ ያለብህ። አለበለዚያ ወደ ኋላ ከሮጥ ትወድቃለህ።
ልክ እንደዚህ በሀገረ ሰላም አብራችሁ እየሄዳችሁ እነሱ እየሾፈሩ እናንተ አቁሙልኝ፣ ሳይሻገር ወራጅ አለ ተሻገሩ ሳትሉ እንደወረዳችሁ የሚያውቁት ከስንት ፌርማታ በኋላ ሲዞሩ ወርዳችኋል። አረፋ መውረድ ይባላል። ሳትቀያየሙ መውረድ። የናጤ አጥንት ሾክ ሆኖ ይወጋኝ ሳትሉ መውረድ። እዛ ደረጃ የሚያደርሰን ጉዳይ የለም። ያለፈውን መተው። ስማኝ፣ የመጨረሻ ቀና የቀበሩን ሰዎች መውጫ ይሆኑኛል ብለ የጣሉ ሰዎች ያነሱኛል ብለ የምትጣጣር ከሆነ እንደገና ለመጸጸት እድል እየሰጣቸው እንደሆነ ወቅ ያለፈውን መተው የአዲስ ህይወት ጅማሬ ነው። ተወው። ያጣው ነገር ህይወትን እንዳያሳጣ ተጠንቀቅ። ወዳችኋለሁ። የማንፈልገውን ህመም የምናስተናግድ ሰዎች ብዙ ነን። አንተ ያዘጋጀልን የሚበልጥ ትሩፋት ከፊት ለፊታችን እያለ በትላንትና ጉዳታችን ተይዘን መራመድ ያቃተን ብዙዎች ነን። ዛሬ ግን የተወንን እንድንተው ጉዳታችን እንድንረሳው እጅ በእያንዳንዱ ሰው ልብ ላይ እንዲሆን በልባቸው ላይ የከበደውን ነገር እንድታወርድላቸው፣ እንድታቀልላቸው፣ ሰላም እንዲሆንላቸው፣ ረፍት እንዲሆንላቸው፣ ደስታ እንዲሆንላቸው፣ የአዲስ ምዕራፍ ዝግጅት እንዲሆንላቸው በኢየሱስ ስም ጸለይኩ። በኢየሱስ ስም ጸለይኩ። ለእግዚአብሔር ለአምላካችን ለእግዚአብሔር እናጨበጭባለን። ሃሌሉያ።